ፌዴራል ፖሊስ ቃሌን ልሰጥ ሄጄ ነበር። የሰዎቻችንን ነገር ሌላ ጊዜ እናወራዋለን። ግን እዛ ያየዋቸውን አንዳንድ ትዝብቶች ልንገራችሁ። በገባሁባቸው ቢሮዎች ያሉ የሰነድ ብዛቶች፣ ያሉ የዶሴ ብዛት፣ ግማሹ ኦልሬዲ ፍርድ ቤት የደረሰ ነው፣ ግማሹ አክቲቭ ነው ገና ወደ ፍርድ ቤት ሊሄድ እንትን ያለ ነው፣ ግማሹ በመረጃ ደረጃ ያለ ነው። እንግዲህ ይህን ስታስቡ ሀገራችን ላይ እየመጣባት ያለው የወንጀለኛ ብዛት፣ የሌባ ብዛት፣ አይነቱ ደግሞ አዳዲስ አይነት የሌብነት አይነት ማለት ነው። ይህንን ከመረጃ ጀምሮ እስከ መጨረሻው ፍርድ ቤት ድረስ በጣም ብዙ ፕሮሰሶች አሉ። መረጃ ትቀበላለህ። እሱ መረጃዎች፣ ምስክሮች ጠርተህ የተለያዩ ሰዎችን ዶኩመንቶችን አሰባስበህ ማስረጃ ታደርገዋለህ። ያንን ማስረጃ ደግሞ ከሀገራችን ሕግ ጋር ከወንጀለኛ መቅጫ ሕግ ጋር ከፍትሐ ብሔር ሕግ ጋር እንዴት ነው ሊጣጣም የሚችለው? እንዴት ነው ክስ ለመሰረት የምችለው? በዛ ላይ አስቸጋሪ የኢትዮጵያውያን የምስክሮች ባህሪ አለ፣ የሚዋልል ወደዛ ወደዚህ የሚዋልል ማለት ነው። እሱን ሁሉ ችለህ ፍርድ ቤት ይዘህ ስትሄድ ደግሞ የተለያዩ ጫናዎች ይኖሩብሃል። አንዳንዶቹ ቀድመው ይሄዳሉ፣ በገንዘብ ኃይል ይሄዳሉ፣ በፖለቲካ ኃይል ይሄዳሉ። ቀድመው አለቆቻችሁ ጋር ሊሄዱ ይችላሉ፣ ፍትህ ሚኒስቴር ሊሄዱ ይችላሉ፣ ፍርድ ቤት ድረስ ሊሄዱ ይችላሉ፣ ዳኞች ጋር ድረስ ሊሄዱ ይችላሉ። እነዚህን ሁሉ ተቻችላችሁ አንዳንዶቹ እንደውም በገንዘብ ራሱ መርማሪዎቹ ጋር ሊመጡ ይችላሉ። እምቢ ስትላቸውም ሊያስፈራሩ ሊሞክሩ የሚችሉ ሰዎች ሊኖሩ ይችላሉ። ሌባ ቀልብ የለውምና ይሄን ሁሉ ነገር ችላችሁ በተለይ የፊንቴክን ስራ ብዙ መከራ ያየንበት ስራ ስለሆነ በጣም ብዙ ነገሮችን ያየንበት ስለሆነ የተማርንበትም ስለሆነ ይሄን ነገር ችላችሁ እዚህ አሁን ያለበት ደረጃ ድረስ እንዲደርስ ያደረጋችሁ መርማሪ ፖሊሶች፣ አቃቢ ህጎች፣ ይሄን ትዕዛዝ በመስጠት የተባበራችሁ የስራ ኃላፊዎች ጭምር እጅግ ምስጋና ይገባችኋል። ነገር ግን እንደ ፍትህ ሚኒስቴር ያሉ በጣም የመዘናጋት እና ኬዙን ዲፕሊ አለማወቅ፣ ቸልተኝነት ይታይባችኋልና አስተካክሉ። ፌዴራል ፖሊስ በዚህ አጋጣሚ በግሌ አመሰግናለሁ። በፊንቴክም የተበሉ ቪክቲሞች ያመሰግናሉ። በዚህ ውስጥ የተሳተፋችሁ ሁላችሁም ክብር ይስጥልኝ ማለት ወዳለው የደሃን እንባ እያበሳችሁ ናችሁና ዘመናችሁ የማትረሱትን ፎቶ የተነሳችሁት የትና በምን አጋጣሚ ነው? እነ ሰራዊት ፍቅሬ ይሄ ጥያቄ ቢቀርብላቸው በእርግጠኝነት ይሄን ጊዜ አስታውሶ ይሄን ፎቶ ማለታቸው አይቀርም። ሳምንቱን ሙሉ ሳር ቅጠሉ ፊንቴክ ይላል። ጨዋታ አዋቂዎች መኒቴክ ነው የሚሉት። ጨዋታን ጨዋታ ያነሷል። መቼስ ተጠርጥረው በተያዙ ሰዎች ዙሪያ ከተነገሩ ጨዋታዎች አንዱን ልንገራችሁ። ወንድም ካሊድ የተባለ ግለሰብ የፊንቴክ አምባሳደር በመሆኑ ተጠርጥረው ከተያዙ መሃል ይገኝበታል። ግለሰቡ የሚታወቀው በአቋቋሙ የእርዳታ ድርጅት ነው። ታዲያ አንዱ ምን አለ? የወንድም ካሊድ መታሰር ስሰማ የሚረዳቸው ሰዎች እንደው ምን ሆነው ይሆን ብዬ ለመጠየቅ ሄጄ ነበር። አንዱን ተረጃ አግኝቼ ስጠይቀው አሁን ነው እርዳታው በትክክል እየደረሰ ነው ያለው አለኝ ብሏል። መቼም እዚህ ሀገር አንዴ ወድቃ አለመገኘት ነው። በፍቃድ ወድቀ ከተገኘ በኋላ ምሳር ሲበዛብህ ለምን ማለት አትችልም። ተማምለን ነበር እንዳናንቀላፋ፣ ተኝተሽ ተገኘሽ መተማመን ጠፋ እንዳለው ዘፋኙ ያመንከውን ሰው ወድቆ ያገኘው ዕለት በቃ እኮ በቃ። በተለይ ማህበራዊ ሚዲያው ጥሩ እንቅልፍ አያስተኛ። ምንም እንኳን ዛሬ ስሙ ገኖ በመውጣቱ ፊንቴክ ይባላል እንጂ እነዚህ ተጠርጣሪዎችና የድርጅቱ ባለቤት የሆነው ዳንኤል ዮሐንስ የሚተዋወቁት ገና ድሮ በሄሎ ታክሲ ዘመን ነው። ያኔ እዚህ ድራማ ዋናው ተዋናይ ዳንኤል ዮሐንስ ሜሴንጀር ዳን በሚል ስም ነበር የሚታወቀው። መልእክተኛው ዳንኤል እንደማለት ነው። በእምነት ተቋም ውስጥ በቅጽል ስም አንዳንድ እዚህ ለመጫወት የማያመቹ እንቅስቃሴዎችን እያደረገ ሳለ የመንገድና ትራንስፖርት ባለስልጣን አሮጌ ላዳዎችን የማዘመን ሐሳብ ያመጣል። ይህ ሐሳብ ከቤተ እምነቱ ጨዋታ ይልቅ እንደሚያዋጣው ስላመነ ሜሴንጀር ዳንኤል ዮሐንስ ነኝ የምን መልእክት ነው ብሎ የመኪና ደላላ አስመጪ ሆነ። ከዛስ እንዳትሉ ከዛ የሆነውን አብረን እያየን ነው። የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት 5 ቢሊዮን ብር ከአባላቶቼና ከደጋፊዎቼ ሰበሰብኩኛል። 5 ቢሊዮን ብር
እንዳውም 100 ሚሊዮን ብር ስለሚበቃኝ ቀሪውን ለማህበራዊ ጉዳይ አውለዋለሁ አለን። ሀገራችን በየ5 ዓመቱ ይክፋም ይልማም ምርጫ ታደርጋለች። ለዚህ ምርጫ ከፍተኛ በጀት ነው መድበው። በዚህ ምርጫ ወቅት አንድ ቅብርጥሴ የተባለ ፓርቲ የሆነ ብሔር ተወካይ ነኝ ብሎ ብቅ ይላል። መስፈርቱን እስካሟላው ድረስ መብቱ ነው። ከመጣ በኋላ በምርጫ ወቅት አንዲት ለሀገር የምትጠቅም ሐሳብ ሳያነሳ፣ ፖሊሲ ሳያመጣ፣ ፕሮግራም ሳያወጣ ምርጫው ይጠናቀቃል። ከምርጫ በኋላም በጣም በጣት ከሚቆጠሩ ፓርቲዎች በስተቀር ሌላዎቹ ይኑሩ ይሙቱ ይጥፉ የሚታወቅ ነገር የለም። እንደገና ምርጫ ሲመጣ ተመልሰው ይመጣሉ። ይሄ ከምን የመነጨ ነው ካልን ሀገር ምርጫ በመጣ ቁጥር በጀት ተመድብና ይህንን በጀት ለፓርቲዎች ታከፋፍላለች። እናየዋለን። በዚህ ምርጫ ምን ያህል ፓርቲዎች ተሳተፉ፣ ምን ያህል በጀት ወሰዱ፣ በዚህም ምን ያህል ፕሮግራም አወጡ፣ ሐሳባቸውን ምን ያህል አንሸራሸሩ፣ የየትኛው ፓርቲ ሐሳብ የተሻለ ነበረ፣ ለምን ወደቀ የሚሉትን ሐሳቦች ማስረጃው ሲደርሰኝ የምናየው ይሆናል። ነገር ግን በጀት ከተቀበሉ በኋላ እነዚህ ፓርቲዎች የሉም፣ ጠፍተዋል። ይሄ የሚመነጨው ፓርቲዎቹ ሲጀምር የሚመጡት በጀት ፍለጋ ነው እንጂ ለሀገር አስበው የሆነ ፖሊሲ አውጥተው ፕሮግራም አውጥተው ለህዝብ የሚጠቅም ነገር ነው ብለው ለማስረዳትና ህዝብ አሳምኑ ምርጫ ለማሸነፍ አይደለም። በጀት ይሰጣቸዋል። ኦልሬዲ ያቺን ይቀራመቷታል፣ ይሄዳሉ። ነገር ግን እኔ ለምወደው ፓርቲ ፕሮግራሙ ጥሩ ነው፣ ለሀገር ይጠቅማል ብዬ ለማስበው ፓርቲ ብር ማዋጣለት ቢሆን ኖሮ አመቱን ሙሉ 5 ዓመቱን ሙሉ አዋጣለታለሁ። ስለዚህ ያ ፓርቲ እየጠነከረ ይሄዳል። የኔነት ስሜት ይሰማኛል። ያ ፓርቲ እንዳይወድቅ አደርገዋለሁ። በበለጸጉት ሀገራትም ሀገር ለፓርቲዎች በጀት አትበጅቡት። ፓርቲዎች በብዛት ከአባላቶቻቸውና ከደጋፊዎቻቸው በሚያሰባስቡት ገንዘብ ነው ወጫቸውን የሚሸፍኑት። ኢትዮጵያ ውስጥ ግን እንደሱ አይደለም። አፍሪካ ውስጥም አንዳንድ ሀገራት ላይ እንደዚህ አይደለም። ሀገር ነች የምትሸፍነው። ስለዚህ በጀቷን ይቀራመቷትና ይሄዳሉ። በዚህ አጋጣሚ የአዲስ አበባ ከተማ መስተዳድር ብልጽግና ፓርቲ ጽህፈት ቤት የጀመርከው ስራ እውነት ጥሩ ነው፣ ይበል የሚያስብል ነው። ሌሎቻችሁም ክልል ላይ ከተማ መስተዳድር ላይ ያላችሁ የብልጽግና ፓርቲ ሰዎች ወጫችሁን ከመንግስት መጠበቅ ሳይሆን ራሳችሁ እንወደዋለን ብለው አይደል እንዴ አባላቶቻችሁ የሰበሰባችሁት? ስለዚህ ለምትወዱት ፓርቲ ማዋጣት ያለበት አባላት ናቸው። ከአባላትና ከደጋፊዎቻችሁ በመሸፈን ከመንግስት በጀት ራሳችሁን ልታላቀቁ ይገባል። ሌሎቻችሁም ፓርቲ ነን ያላችሁና በየ5 ዓመቱ ብቅ የምትሉ ሰዎች ይሄንን ትሬንድ መለማመድ አለባችሁ። የአዲስ አበባ ከተማ መስተዳድር በዚህ አጋጣሚ ያረከው ነገር ይበል የሚያስብል ነው